የሚበላ እንኳን የለም። አስካተላ አንዱ ለሁለት ቀን ብለው ነው የሚያመጣው። ወሽሮ እንደዛ የተባለ ስለዚህ ካሁን ባለ ለኢትዮጵያ ህዝብ የሚለው ምንድነው? ትግራይ ህዝብ የኛን ያስተማረ ያኖረ ህዝብ ነው። ዲሞክራሲ ያመጣ ህዝብ ነው። ዙሮ እኔ ድመም ትንሽ ከ83 ነው የተወለድኩት። የደርግ ነገር ብዙም ባላቅ ደርግ ጊዜ የነበሩት አባቴ ዴና አያቶች ሲናገር ሰምቻለሁ። ስለዚህ ዴና ፖለቲካ ዴና ኑሮ ያመጣ ህይወት ነው። ይሄን አሁንም ቢሆን እኔ ደግፋለሁ። ኢትዮጵያ ህዝብ ህይወት መደገፍ አለበት። የኢትዮጵያ ህዝብ ልጆቹን ያስጨረሰ ነው ይሄ ሰውዬ ማለት ነው። ስሜ አርቀቶ ወልደ ሚካኤል ነው። አርቀቶ ወልደ ሚካኤል ነው። እኔ የነበርኩት 25ኛ ክፍለ ጦር ነው። 25ኛ ክፍለ ጦር ሁለተኛ ብርጌድ ሁለተኛ ሻለቃ ነው እና እኔ አሁንም አርቢጂ ርዳት ነው መጥቼ የገባሁት። ትጥቅም አልተሰጠኝም። ዝም ብዬ ነው እነሱ ስከተል የነበረ ማለት ነው። እኔ እዚህ ትግራይ ውስጥ ነው 5 አመት ምናምን ቆይቻለሁ። በልቻለሁ፣ ጠጥቻለሁ፣ ሰርጋ አብሬ በልቻለሁ። ብዙ ነገር አብሬ ተጫውቻለሁ። ግን ዙሪያ ሲመጣ እኔ ራሴ ወንባ ያነገኝ እንደውም ለመሄድ ያሰብኩ ማለት ነው። ክብተት ቦታ መንገድ በየቦታ ነገሮች ሁሉ ስለተታሰሩ ከላው ስለታሰሩ አማራጭ አጥተን ነው የቆየሁት ማለት ነው። ስለዚህ አሁን ደግሞ ሲማረክ ትላንት ያው በተደረገው ውጊያ ያው አርቢጂ አልተተኮሰም። ልጁ ያው ተኳሽ አለ እዛ ነው ረዳት ነኝ። ዙሮ እኔ ዋላ ነበርኩ ባዶ እጄ ነው መጣው። በቃ እኔ ሆቴል እንኳን ወደ እናንተ ለመግባት ነበር ወደ እናንተ እዚህ ጋር እዛ አካባቢ ከደረስኩ በኋላ እጅ እንዳልሰጥ ኋላ አሉ የኛዎች አሁንም ሊገሉኝ ነው ምናምን ብዬ ከኋላ ይተኩሰው ይገሉኛል ብዬ በሸጡ ነው 3-1-0 መባል አለ። 3 ሆነን ነው ሄደን ድንጋይ ውስጥ ገብተን እዛ ቆይተን ከዛ በኋላ መጡ ያው የህይወት ስራውት ማለት ነው። ስመጣ እጅ አነሳውና እኔ ልጅ አለኝ ቤተሰብ አለኝ እኔም ፈልጎ ህይወትን እንደገና አንድ ኢትዮጵያዊ ሰው ነኝ እኔ መሞትም አልፈልግም መግደልም አልፈልግም ብዬ እጅ ሰጠው። እግዚአብሔር ይስጣቸው። እንክብካቤ በጣም አሪፍ ነው። ወሰዱኝ ያው ያለውን ነገር ሰጡ። ኤምፕራችን ደርቆ ነበር። ይሄ ጠጣው በላው። እንደውም ሾክ እንዳወጋ ብሎ ጫማው ልቀጥ የነበረ ለመሮጥ አልመቸኝ ሲል ጫማ ሰጡኝ። እስካሁን ያለው እንክብካቤ በጣም አሪፍ ነው። እኔ ድሮም በህይወት ነው የተማርኩት ትምህርት ራሱ ማለት ነው። ዙሮ ስራ እድል ያው በእንትኑ በውጤቱ ባጣም ተማርኩትም እንደና ድገት ያገኘው ተክል አሁን ገበሬ ነኝ። እርሻም አሁን ከዚህ እኮ አርሼም ያደግ ባስተማረው እርሻ ነው አርሼ እስካሁን ያለሁት። አሁን ያገኘሁት ነገር ከዚህ ምንም የለም። ያገኘሁት ነገር ከዚህ ልፋት ነው፣ ደም ነው፣ ሞት ነው ያገኘሁት። ምንም ለውጥ ያገኘሁት ነገር የለም። የትግራይ ጦርነት አልቋል ነው የተባለው ለኢትዮጵያ ህዝብ። ያው ግን አንተ በመተም ጦርነት ውስጥ ነህና የኢትዮጵያ ህዝብ ይሄንን አያውቅም። እንደው ምን ትለዋለህ? ኢትዮጵያ ህዝብ አሁንም ማወቅ ያለበት ማለት ነው አልቋል ተወሬ አልቋል ተብሎ ካምባላ እንደኔ ራሱ ወጣት የተባለም ይሁን የኢትዮጵያ ህዝብ የሚሆን ያው እናት ወልዶ አባት ወልዶ ነው ልጅ ወደ ትግል መገባው። ሲገባ ምንም ትግል ውጊያ አልቋል ተብሎ ነው መመጣ። እኔ መጥቼ 6 ወር ነው 6 ወር ውስጥ ረብት አላገኘው። የሚበላ እንኳን የለም። አስካተላ አንዱ ለሁለት ቀን ብለው ነው የሚያመጣው። ወሽሮ እንደዛ የተባለ ስለዚህ ካሁን ባለ ለኢትዮጵያ ህዝብ የሚለው ምንድነው? ትግራይ ህዝብ የኛን ያስተማረ ያኖረ ህዝብ ነው። ዲሞክራሲ ያመጣ ህዝብ ነው። ዙሮ እኔ ድመም ትንሽ ከ83 ነው የተወለድኩት። የደርግ ነገር ብዙም ባላቅ ደርግ ጊዜ የነበሩት አባቴ ዴና አያቶች ሲናገር ሰምቻለሁ። ስለዚህ ዴና ፖለቲካ ዴና ኑሮ ያመጣ ህይወት ነው። ይሄን አሁንም ቢሆን እኔ ደግፋለሁ። ኢትዮጵያ ህዝብ ህይወት መደገፍ አለበት። የኢትዮጵያ ህዝብ ልጆቹን ያስጨረሰ ነው ይሄ ሰውዬ ማለት ነው። ወይ ትክክለኛ ወደ ስርቅ ወይ ሰላም እናንተ ማትሞቱ እኛ ማንሞት ምን እንፈልገው ይሄ ነው ብሎ ከመናገር ይልቅ በውሸት ማለት ነው በውሸት ፖለቲካ ህዝቦቹ አሁን ያስገደደን ያለ አሁን ሲሰማ ደውለ ባለማሰን ብቻ ነበር። ብዙ ልጆችን በግዳጅም ቢሆን ያስገቡ ልጆችን ብሏል። እንደውም ቤንች ማጂ ከፋ ሸካዎች አንልክም ብሏል። ዞኖች ራሱ ማለት ነው የኛ ልጆች የሄዱት መቼ ተመለሱ? ምልስ በ6 ወር ይመለሳል በሰላም ብላችሁ ሰላም አስከብረው ትግራይና
ትግራይ ህወሓት ሰራዊት አስታርቆ ይመለሳል ያላችሁት የት አለ? አሁን በኋላ እንልክም ብሎ ነው የተናገሩት። አሁንም እንዳትልኩ ብዬ ነው እኔ በስልኩ። ጦርነቱ አላለቀም። ምን ያልቃል? ሲመጣ ያየሁት እውነት ነው። አሁን ሌላ ነገር ነው ድርጊት የሚደረጉ ነገሮች አሉ በሲቪል ህብረተሰብ ላይ። እኔም ብሞትም በህይወት ብኖርም ማለት ነው እግዚአብሔር ፈጣሪ ያውቃል። ስላንተ ያው ከጤት ያተረፈ እሱ ያውቃል። የነገሩንም እሱ ያውቃል። የሚደረገው ድርጊት እኛ ኢትዮጵያ ዜጋ በፍቅር በአንድነት የኖርን ሰዎች ነን። ግን አንዳንድ ድርጊቶች አሉ። ይሄ በብልጽግና መቀረፍ ያለበት ነው። ዙሮ ኢትዮጵያ ህዝብ በጣም ማወቅ አለበት። ይሄ ህዝብ እንዴት አለቀ የሚለው ማወቅ አለበት እንደኔ ማለት ነው። የትግራይ ሰራዊት ጥንካሬ እንዴት አየው? በተለይ በዚህ ጦርነት በጣም አሪፍ ነው። ጦርነቱ በጣም አሪፍ ነው። ያው ለማማምሩ ከነ እጅ የሚያነሳው የሚተከስ አይደለም። እነሱ ራሱ እንደዚህ ያነሱ ነው የሚያሳዩት። እንደዚህ አንሱ ብሎ ያሳዩን ነበር። በጣም አሪፍ ነው። ጥንካሬ በጣም አሪፍ ነው። እንክብካቤ በጣም አሪፍ ነው። እኔ እንደዚህ አልመሰለኝም። እንደዚህ ቢመስል እንደው እዚህ ማን ነው አክሱም የነበርኩ ጊዜ ተደበቀም ቢሆን ማቆ ግን ሰው ስለሌለ ነው የመጣ ነበር። አላወኩም። እኔ እዚህ ገብቼ ስመጣ ጥንካሬው መንከብካቤው ሲራውም ጥሩ ነው። እኔ እንደ አሰበ ያው ብዙ ጊዜም ተነጋግረንም ጓደኛው አናውቅም። ግን በውስጥ የሆነ ነገር አለ የራሴ ማለት ነው። ዱሮም በነበረው በደርግ በነበረው በህወሓት የነበረው ነገር በውስጥ አለ። ለማንም አልተናገርኩ። ከተናገርኩ እዛ በቃ ሌላ ነገር ስላለ ማለት ነው። ዱሮም እንደሚያሸኑ አውቃለሁ። አይቻለሁ። አንድ የተዋገነው ቦታ ላይ ብዙ ቦታ ላይ ያው የተደረገው ነገር ከመጣ በኋላ ወደ 2 ጊዜ ምናምን ያገባሁት ወደ ውጊያ ከትላንት ጋር 3ኛ ነው። ዙሮ እንደሚያሸኑ አውቃለሁ በውስጥ ማለት ነው። እኔ አሁን ምክትል 10 አለቃ ነኝ። እኔ ደግሞ አንድ 2000 ከነ ባጀት ውጪ ማለት ከነ ባጀት 3500 ብር ከነ ባጀት ማለት ነው። ያው ባጀት 1002 ሲነሳ 2300 ብር ነው ለኔ እጅ ላይ መጋባ ማለት ነው። ዙሮ ደሞዙ መክፈል ዋለ መክፈል እኔ እንደራሴ ማለት ነው። ዋና ሰላም እኔ በያደግ ጊዜ ደሞዝ ሲበላ የነበረው ትንሽም ሆነ 700 800 የብር ሲበላ ነበር። በዛን ጊዜ ለኔ ይሻላል። በ21 በ22 በ23 ነው የሚመጣ ወር ሳይሞላ ማለት ነው። አሁን ግን 4 ወር አስቆጥረን ያ ብር በትክክል አይገባም። ከ4 ወር ከሰራ 2 ወር ነው የሚመጣ። 2 ወር ደግሞ ቀስ ብሎ ይመጣል ይባላል። ስለዚህ ብዙ የሚባል አይደለም እንደኔ ማለት ነው። እኔ ዙሮ ታፍኘው ተገድጄ ስለመጣሁ ምንም አልተናገርኩም። ከተናገርኩም ከኋላ መጠብቅ አመራሮች ወደ ፖለቲካ ለማዞር የሚፈልጉ ስላለ ወደ የተቃጠለ እስካሁን ቆይቻለሁ። አሁንም ቢሆን ኢትዮጵያም እናንተን የህወሓት አመራሮችም ሆነ እናንተ ሰራዊትም ሆነ እግዚአብሔር ይባርካችሁ።